ብዙ ጊዜ አካውንታቢሊቲ እንላለን። ተጠያቂነት ምንድነው? ወይም ተጠያቂነት የሚጠቅመው ለሰራተኛው ነው ወይስ ለድርጅቱ ነው? ተጠያቂነት ወይም አካውንታቢሊቲ የምንለው የሚጠቅመው ከድርጅቱ ይልቅ ለሰራተኛው ነው ብላችሁ ታምኛላችሁ? እንዴት መሰላችሁ? አካውንታቢሊቲ ሲኖረን ከስተታችን የምንማርበት መንገድ ለራሳችን ፈጠርን ማለት ነው። አካውንታቢሊቲ ማለት ለነገሮች ወይም ለስህተት ሰበብ ከመፈለግ ይልቅ እኔ በደንብ ስላላየሁት ነው፣ እኔ ስላልተረዳሁት ነው፣ እኔ ስላልሰማሁት ነው፣ እኔ ትኩረት ስላልሰጠሁት ነው ብሎ ወደ ራስ ማዞር ነው። ብዙ ጊዜ ስራ ላይ ስንሆን ተጠያቂነትን ለመሸሽ የምንሰጣቸው ብዙ አይነት ምክንያቶች አሉ። ማሽኑ ስለተበላሸ ነው፣ ከሌ ዘግይቶ ስለገባ ነው፣ ስላልገባኝ ነው፣ ስላላስረዳኝ ነው፣ ስብሰባ ላይ ስላልነበርኩ ነው፣ የኔ ስራ ስላልሆነ ነው እንላለን። ይህ የኛን ኬሪየር ፓት ወይም ደግሞ የፕሮፌሽናል እድገት የሚያቀጭጭ መርዝ ነው። አካውንታቢሊቲ ማለት ለተሰጠን ነገር ወይም ደግሞ እኛ ስራችን ብለን ለያዝነው ነገር ሙሉ ኃላፊነት መውሰድ ነው። ስኬታማ ስንሆን ወይም ሰክሰስፉል ስንሆን ብቻ ሳይሆን ስንወድቅ፣ ስንሳሳት፣ ሳንሰማን ስንቀር ወይም ደግሞ ነገሮች ሲያመልጡን ኃላፊነቱን ራሳችን ወስደን እኔ ነኝ የተሳሳትኩት ብለን ራሳችንን በተጠያቂነት ቦታ ማስቀመጥ ነው። አካውንታብል ስንሆን ሶስት ነገሮችን ጌን እናደርጋለን። ይህም እነዚህ ሶስት ነገሮች ፕሮፌሽናል ፓዛችንን ወይም ደግሞ ኬሪየር እድገታችንን ይጨምሩልናል፣ ተፈላጊነታችንንም ያሳድጉልናል ማለት ነው። አንደኛው ተአማኝነት ማግኘት ነው። በቡድናችን ወይም ደግሞ በአሰሪያችን አለም ደግሞ በአለቃችን ዘንድ ትረስትን ዴቨሎፕ እናደርጋለን፣ ትረስት እርን እናደርጋለን። እኔ ነኝ የተሳሳትኩት፣ እኔ ስላላየሁት ነው፣ የኔ ጥፋት ነው፣ የኔ ችግር ነው ስንል አብረውን የሚሰሩን ሰዎች ደግሞ የሚያሰሩን ሰዎች በእኛ ላይ እምነታቸው ከፍተኛ ይሆናል። ያ ትረስት ደግሞ የወርክ ኢንቫይሮንመንታችንን ለኛ ለሰራተኞች ወይም ደግሞ አካውንታብል ለሆኑ ሰዎች ጥሩና ተስማሚ ያደርግልናል። ሁለተኛው ደግሞ አካውንታብል ስንሆን ችግር ፈቺ ያደርገናል ወይም ደግሞ ፕሮብሌም ሶልቨር ያደርገናል። በነገራችን ላይ ፕሮብሌም ሶልቨር መሆን፣ ችግር ፈቺ መሆን በጣም ትልቅ የሆነ የውስጥ እርካታ አለው። ፕሮብሌም ሶልቨር ስንሆን በሰዎች ዘንድ ተወዳጅነት ይኖረናል። ፕሮብሌም ሶልቨር ስንሆን ለራሳችን ያለን ግምት ወይም ደግሞ ለራሳችን የምንሰጠው ቦታ በየዕለቱ እየጨመረ ስለሚሆን ህይወታችንን ወይም ደግሞ ኑሯችንን ቀለል ያደርገናል፣ ደስተኛም ያደርገናል ማለት ነው። ሶስተኛው ምን መሰላችሁ? ለራሳችን ክሬዲቢሊቲ ወይም ደግሞ ቫልዩ ይጨምርልናል። አካውንታብል የሆኑ ሰዎች ቫልዩአቸው ዋጋቸው የማይገመት ነው። ማንኛውም ስራ ቦታ ወይም ደግሞ ማንኛውም ካምፓኒ ተጠያቂነት ያለውን ሰው ወይም ደግሞ አካውንታብል የሆነን ሰው ክሬዲት ወይም ቫልዩ ይሰጣል፣ ለእድገት ያመቻቻል፣ እንዲሁም ደግሞ ቤኔፊት እና ጥሩ የሆነ የወርክ ኢንቫይሮንመንት ክሬት ያደርጋል ማለት ነው። ስለዚህ አካውንታቢሊቲ ወይም ተጠያቂነት የካምፓኒው ወይም ደግሞ የድርጅቱ የአሰሪዎቻችን ኃላፊነት ከመሰለ ተሳስራል። አካውንታቢሊቲ ለእያንዳንዳችን ጥሩ የሆነ ቫልዩ ወይም ደግሞ የእድገት መሰረት ነው።